ልትይ ነበር አይደል? አብርሽ እየተቆጣኝ እኮ። አይገርምሽም? ስለገረምሽኝ ነበር እንደዛ እየተመለከቱሽ ነበር። አስተያየት ግን ምንም ያቀረሙት አይመስልም ነበር። አልገባኝም። ቆይ እንዴት አንዲት በጣም የማፈቅራትን ሴት ለራት ይዤ ወጥቼ እንዴት ሌላ ሴት አይቼው? የማፈቅራትን ያልከው? አዎ በጣም የማፈቅራትን ሴት። አንቺ ግን እኔን ለማስቀናት ብለሽ መጠጥ ጠጥተሽ ማታውቂው ልጅ መጠጥ ጠጣሽ። አንድ ቀን እንኳን ደንሰሽ አይቼሽ ማላቅ ልጅ ተያይዘሽ መደነስ ጀመርሽ። ራሱ መድብል ነው ትንሽና እንደነስ ያለ። ራስሽ ነሽ በግድ አስነስተሽ እንዲደነስ ያደረግሽ እኮ። አንተ የግሌን በግድ እንዳስነሳት ማለት ነው። ከየግሌ ጋር መፎካከርሽን አቁሚ እያልኩሽ። ቆይ ልብሴ ማን ነው ሲያወለቀው? ምናልባት ልብ አወልቅ ይሆናል እንጂ ልብስ ማውለቁ ላይ ሩቅ ነኝ። ማታ ማን ነው ልብሴን ያወለቀው? አንቺ ነው ምንድን ነው ሲያስደነገጠሽ? ይሄ ጉዳይ አንቺ የሚመለከት አልመሰለኝም። አልገባኝም። ልብስሽ ወላልቆ ነበር እንዴ? እኔ እንደሆነ እዛው መኝታሽ ላይ ነው ከነ ልብስሽ ተጨሽ ሄድኩት። እና ልብሴ በሙሉ በራሱ ወለቀ እያልከኝ ነው? በሙሉ ነው ያልሽው? አዎ በሙሉ። ጠዋት ስነሳ እኮ ራቁቴን ነበርኩኝ። እንደተነገረኝ ከሆነ ደግሞ መኝታ ክፍሌ ድረስ ያደረስከኝ አንተ ነህ። ታዲያ አንተ ራስህ ገብተን ያወለክባት እያልከኝ ነው? ምን ያለበት ምን አይሸልማሉ? አንተ ነው ተሸክማት ይዛት የገባ አላሉም እንዴ? እናንተ አውልቃል እያልከኝ ነው? ምን እኔ ላይ ታፈጣለህ? እኔ ለራሴ ገንዘቤን አጥቼ እንቅልፌን ሳልተኛ እንዲሁ ፈጥጬ ነው ያደረኩት። እኔ በዚህ ሰዓት ስለዚህ ነገር ማሰብ መጎዳትም ካለብኝ ስለቤተሰቦቼ ብቻ። ሰላም ዩ ጋይስ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ በትትና ድራማው አዲስ ክፍል መጥቻለሁ ማለት ነው። እንግዲህ ዛሬ በድራማው መልክ ልተውንላችሁ መጥቻለሁ። ጀስት አ ፊው ሚኒትስ። ያው አብርሽ ነው። አብርሽ በቅናት ተንጨረጨረ ማለት ነው። ቅናት ሊደፋው ነው አብርሽ። በጣም ለምን ቀና አይወደን ነው ራሱ አያውቀውም። የቀናው ምክንያት ይሄው ፍቅር ይመስለኛል። በባለፈው ክፍል እንዳያችሁት እንግዲህ ትትና መድብል ራስ በጋበዛት ታይም እሱም በቅናት ተነሳስቶ የግሌን ራት አልጋበዝኩሽ ብሎ ወጥቶ ነበረ። የግሌ ግን ያው እሱ እንደማይወዳት እያወቀች ቢያንስ ለአንድ ቀን እንኳን ልዝናና ብላ አብራው ወጥታለች ማለት ነው። ትትና ስትለብስ እሷም አብራ ለብሳ ወጥታለች ማለት ነው። እንግዲህ ትትና ወደ ቤት ቀድሟቸው አልገባችም ነበር እና የት ሄደች ብለው አስበው ነበረ። የት እንደሄደች ለመጠየቅ ሲገባ ያው እሱ እኮ ልጋብዝሽ ብሎኝ ነው ምናምን አለችው። ማን ጠየቀሽ? ስለሱ ማን ልጋብዝሽ አለ። ማን ስለራት ግብዣ ጠየቀሽ? ለምን ደሞ ትቆጣኝ ምናምን ብላ ስትናገረው እሱ እንግዲህ ለምን ደሞ ቆጣሽ? ምን እኔ ለምን እንደምቆጣሽ ራሱ ግራ ይገባኛል። ምንኜ ነው ምናምን እያላት ነበረ። ማለት አንተ ምን ለማስቀናት ብለህ እኮ የግሌ ጋብር ነበርክ። ስለምን ቅናት ነው የምታወሪው? ጭራሽ ደንሰሽም ጠጥተሽም ማታቂ ልጅ ለእኔ ልስቲ ትናንትና ስደንሽ ስጠጭ ነበረ። እኔ መድብል ነው እንደንስ ያለኝ ጠጭም ያለኝ እሱ ነው ስትላል፣ አይ እንደሱ እንኳን አይደለም አይመስለኝም ሲላት፣ አንተ የግሌን እንዳልካት ነው ምናምን እያለችው ነበር። እንግዲህ በጣም ትስርስር ብለዋል ማለት እሱም ፍቅር ይዞታል፣ ግን ማመን አቅቶታል፣ መቀበል አልቻለም። እሷ ደግሞ ከሱም ከዛም በቃ ለማንኛው እንደሆነ ልቧ ሰው ማዳመጥ አልቻለችም። ማን ለማንኛው እንዳደላባት እንግዲህ መድብልም ያው የሰጣት ስጦታ አለ ምናምን በብዙ ነገር ውሎላታል ምናምን። ፍቅር በስጦታ የሚተካ አይደለም፣ የሚቀየር አይደለም። በቃ እሷ ልቧ ወደ ማንኛው እንደማይደላት አላወቀችም። የሁላችንም ተመልካቾች ግምት የሚሆነው ያው መድብል ባሏ ይሄኛው ወንድሟ እንደሚሆን ነው። ጀስት ማፍቀር ያለባት መድብልና የተሳሳተ አመለካከት እንዳትመለከች ትትና ላንቺ ነው ማስጠንቀቂያ ሰው። እንግዲህ እሷም እየተናገረችው ነበረ። በመሀል እንግዲህ የግሌ ናት የግሌ ዛኔ ማታ በጣም አምሽታ ነበር የገባ ማለት የሰክራ ነበር የገባችው። ገልሞን ተቀላቅዬ ያለው ገልሞ የኔ አባት የኔ ወንድም እያለችው ነበረ ማለት ነው። በጣም ሰክራ ነበረ። እንግዲህ ወደ ክላሷ አብርሽ አዝሎ ነበር ያመጣት፣ ወደ ክላሷ አስገብቷታል ማለት ነው። እንግዲህ በክላሷ በገባችበት ታይም አደረ የማይታደር ነው የለም። ነጋ ሲነጋ እንግዲህ ራሷን ያገኘችው። እንግዲህ ገልሞ ከሷ ክፍል ገብቶ ነበረ። ሽሮ ፍስፍት ይሄን ምስኪን እንዴት እንደሚያሳዝነኝ ጌታ ራሱ ሽሮ ፍስፍት
ፈትፍቼልሻለሁ ይህና ገብተሽ ብይ ሲላት እንግዲህ ከወሬ የተነሳ ነው የሚገርመኝ እኮ ታዝለሽ እንደዚህ ጽድት ብለሽ ሄደሽ ታዝለሽ መምጣትሽ ነው። ታዝዬ ነው እንደ የመጣሁት ማነው ያመጣኝ የተፈጠረውን ነገር በሙሉ አላስታውስም እያለች ነበረ ማለት ነው። እንግዲህ የተፈጠረውን ነገር በቃ አላስታውስም። ስታየው ራሷን ራቁቷን ነው ማነው ልብሴን ያወለቀው ብላ እንግዲህ ጉቡ ብላ ልብስ እንኳን የሚያወልቅ አይኖርም ልብሽን ነው እንጂ ልብስሽን ያወለቀብሽ እንኳን የሚኖር አይመስለኝም እያለት ነበረ። እንግዲህ እሷም ሁሉም ሰው ሂዳ ማነው ልብሴን ያወለቀው ብላ ጠይቃለች ማለት ነው። እንግዲህ እኔም ክላስሽ ውስጥ አድርሼሽ ነው የተመለስኩት አላት የማነው አብርሽ። ሌላዎቹም እንግዲህ እኛ አይደለንም አሉ። ያው መሳይ ነው የፈረሽ አዲስ ስም ከወጣ ከባድ ነው፣ ግን እሱ ይመስለኛል መሳይ ነው ያወለቀ አንተ ላይ ያወለቅሽበት ያለው ነበር ተንከሲስ ማለት ነው። እኔ ደግሞ እሷ አለ እኔ ልትሉ ባልሆነ እኔ አይደለሁም ሲልፈስ ያለበት ላይ አይችልም እያለ ነበር። እንግዲህ ገልሞ በጧት ክፍሌ ውስጥ ቁጭ ብሎ ነው ያገኘው ስትል አብርሽ ደግሞ ገልሞ አንተ በጧት የእሷ ክፍል ጋር ምን ትሰራለህ ሲለው እንግዲህ ገልሞ ደግሞ እኔ እንደኔ አንተ ነው እያወለከው ልትለኝ ነው ወይ? ከዛ አብርሽንም እንደዛው ሲለው ሳዳኒ ሚሳንተን ማለት ገልሞ ደግሞ አብርሽን አንተ አይደለህ እንደ ክፉ አድርሳት የመጣው ሲለው እንግዲህ እኔን ታዲያ ሁላቸውም እርስ በርሳቸው ተጣጥረዋል ማለት ነው። እንግዲህ ሁላቸውም የሚያወልቁ አይመስለኝም። ግዴ ዝም ብላ ሰክራ ራሷ ወልቃ ቅጠራው ነው እንጂ ወይ መሳይቅ ነው ካለበለዚያ ሌላ ሰው የሚነካት የለም ማለት ነው። እንግዲህ ትህትናን እሷ በጣም አስቀይመት የሆነ ንግግር ተነጋግረው ነበርና ክላስ ውስጥ ከዛ እያለቀሰች ነበረ። አብርሽ ሊያባብልበት በሄደበት ታይም እንግዲህ እያለቀሰች ያገኛት ምን ሆነሽ ነው ምናምን እያላት ነበረ። እንግዲህ የሆነችውን ነገር ለመናገር ያው አባትየው እንግዲህ ብነዝና ባለፈው በሳለፍነው ክፍል እንግዲህ እንዳያችሁት ብዙ ነገር ብዙ ብር ወስደውባቸዋል ቤተሰቦቻቸውን። እንግዲህ ቤተሰቦቿን እንግዲህ አባቷ ታሞ ሆስፒታል እንዳለ ሰማች ዛሬ። ቤተሰብ ደግሞ ብር እንዲልኩላት ጠየቀች። ያንን ብር ከየት ላምጣ ብላ እየተጨነቀች ትገኛለች። በመሀል እንግዲህ የግሌ ደርሳለች ማለት ነው።